ያንቺ ባል የኔ ሚስት ግን መልአክም ሰይጣንም አይደለ ሰው ናት ሰው ነው ማለት ነው በነገራችን ላይ የንስሐ አባት አልጋ ላይ ከሚደረገው ግንኙነት ጀምሮ እስከ ኪችን ድረስ ያገባዋል ካለማዊ ጋብቻ መንፈሳዊ በምንድነው የሚለየው ምናልባት ሰይጣን እንዲያመት ፈቃድ ቢወጣ ወይም ደግሞ እንደው ረፍት ቢወጣ ወክለው መስራት የሚችሉ አረመኔ ሰዎች የተመረጡት ከተበላሸ ትዳር እንደሆነ ብዙዎች ይናገራሉ ግን እኛ የምንጣለው በተራና በትንንሽ ነገር ነው እኛ ክርስቲያን ስንሆን ሰውነታችን ትተን አይደለም ክርስቲያን ይሆን ብዙ ሰው ንስሐ አባቱን አያገኝም አንድ ሰው ለማግባት በሶስት ጉዳዮች ሙሉ መሆን አለበት እንላለን ሴትነት ሚስትነትና እናትነትን መለየት አለብን ሚስት ለባሏ የሚገባውን ታድርግለት